ኢንቪቴሽን እስከ $70 ይከፍላል በሳምንት ማለት ነው። ሄይ ጋይስ እንዴት ናችሁ? አይሰለቸኝም በድጋሚ መጥቻለሁ። ዛሬ ደግሞ ቴሎ ላይቭ ላይ እንዴት ነው ሰው ኢንቫይት አድርገን ገንዘብ ማግኘት የምንችለው ወይ ደግሞ ሰው ኢንቫይት ስናደርግ ምን ያክል ፖይንት ነው አፑ የሚሸልመን የሚለው እናያለን። ፍሎክ ይባላል። ስፒድ ፋሚሊ ላይ ነው የምሰራው። ግሩፓችንን መቀላቀል የምትፈልጉ እዚህ ዲስክሪፕሽን ላይ አለላችሁ። አፑን ዳውንሎድ ማድረግ የምትፈልጉ እንዴት ነው ቴሎ ላይቭ ላይ ኢንቫይት ያደረግነውን ሰው በሱ ምክንያት ፖይንት ልናገኝ የምንችለው የሚለውን እናያለን። ኢንቫይት የቱ ጋር እንደምታደርጉ ላሳያችሁ። ከዛ በፊት ግን እዚች ጋር አያችሁት ሆም ላይ እዚህ ጋር ነው የምታገኙት። ኮይን ሴለር የሚለው ምናምን እንደዚህ ወደ ጎን ይላል። ላውንች ኢንቫይት ኢቨንት የሚል አለ። እዚህ ላይ ሲሆን ትነኩታላችሁ። እንደዚህ ይመጣላችኋል። ኢንቫይት አድርጉ የሚላችሁ በዚህ ነው። ግን እናንተ በዚህ ኢንቫይት የማድረግ ግዴታ የለባችሁ። ምክንያቱም በባዶ ወደ አፑ ስለሚለቃችሁ ማለት ነው። የምትጋብዟቸውን ሰዎች ኢንቫይት ማድረግ ያለባችሁ ሚ ላይ ትገባላችሁ። ያው ኤጀንሲ ብትሆኑ ይመረጣል። ኤጀንሲ ውስጥ ትገባላችሁ። እዚች ጋር እንደምታዩት ሆስት እና ኤጀንሲ የሚል አለ። ኢንቫይት ሆስት የሚለውን ነክታችሁ ሰው ኢንቫይት ማድረግ ትችላላችሁ። እዚህ ጋር ኢንቫይት ሊንክ አለ። እቺ ሊንክ ኮፒ አድርጋችሁ ለዛ ቴሌግራም ላይ የሚሆን ዋትስአፕ ላይ ስትልኩለት አግሪ ካለ ማለት ነው የናንተ ሆስት ሆነ ማለት ነው። ሁለተኛ ደግሞ ኤጀንሲ ኢንቫይት ሰብ ኤጀንሲ ይላል። ይሄኛውን ነክታችሁ ደግሞ ኮፒ የሚለውን ነክታችሁ ለዛ ሰውዬ ስትልኩለት ቴሌግራም ላይ ላለ ወይ የሆነ ቦታ ላለ ሰው ስትልኩለት ምን ይሆናል? ያ ሰው አፑን ዳውንሎድ አድርጎ ሲገባ ቀጥታ እዚህ ጋር ሰብ ኤጀንሲ ላይ ይደምርላችኋል። ከዛ ደግሞ በዚህ የጋበዛችሁት ከሆነ ደግሞ እዚህ ጋር ይደምርላችኋል። አሁን ሰው ጋበዝን እንበል። በየትኛውም ወይ ሰው ከጋበዝን በኋላ እንመጣና እዚች ጋር ይቺኛዋን $70 የምታሳየውን ላውንች ኢቨንት የምትለዋን ማለት ነው። ላውንች ኢንቫይት ኢቨንት የምትለዋን እነካታለን። እሷን እንደነካን እንደዚህ ይመጣልናል። ህጉ የቱ ጋር መሰላችሁ የምታዩት? እዚች ጋር አለች አያችሁት? የጥያቄ ምልክት ትነኳታላችሁ። እዚህ ጋር እንደምታዩት ያው በ7 ቀን ውስጥ ነው ኢንቪቴሽኑ የሚሰራው። ለምሳሌ በቀን ዛሬ በሳምንት ውስጥ 5 ሰው ብትመዘግቡ 30,000 ፖይንት ይሰጣችኋል። በሳምንት ውስጥ በ7 ቀን ነው የሚወሰነው። የጋበዛችሁት አንድ ሰው ደግሞ ማንኛውንም ጌም ቢጫወት 1000 ፖይንት ይሰጣችኋል ድጋሚ። 20 ሰው በሳምንት ውስጥ ብትመዘግቡ እዚህ ጋር እንደምታዩት 100,000 ይሰጣችኋል። 50 ሰው ከመዘገባችሁ ደግሞ 250,000 ድጋሚ 100 ሰው ከመዘገባችሁ 600 እያለ እዚህ ጋር 1000 ሰው በሳምንት ውስጥ ብትመዘግቡ በተለይ ኮንተንት ክሬተር ከሆናችሁ እስከ 7 ሚሊዮን ፖይንት ይሰጣችኋል ማለት ነው። $70 ማለት ነው። እኔ አሁን እዚህ ጋር የጋበዝኩት ምን ያክል ሰው መሰላችሁ? በዚህ ጋር 295 ሰው ጋብዛሃል ይለኛል። ግን እየሰጠኝ ያለው 380,000 ነው። ይሄንን እኔ ምን አደርጋለሁ? ችግሩን ስክሪንሾት አድርጌ ለአድሚኖች ልክና ይቺኛዋን ግን የተሰጠችኝን ሪዋርዴን ክሌም ላለው ማለት ነው። ይሄን ያክል በኢንቪቴሽን አግኝቻለሁ። ኢንቫይት ካደረጋችሁ በኋላ ቢያንስ 5 ሰው ስታደርጉ 30,000 ስለሚሰጣችሁ መታችሁ መውሰድ ትችላላችሁ እላችኋለሁ። በዚህ ቪዲዮ ምን አየን? እንዴት ሰው ኢንቫይት እንደምናደርግና ኢንቫይት ባደረግነው ሰው ልክ እንዴት ፖይንት እንደምናገኝ አይተናል። ዲስክሪፕሽን ላይ ግሩፕ መቀላቀል እንዳረሱ። ይመቻችሁ።